ሰላም ለእናንተ ይሁን። እኔ ፓስተር ተስፋዬ ተፈራ እባላለሁ። የዩቲዩብ ቻናሌ ፓስተር ተስፋዬ ተፈራ ኦፊሻል ይባላል። ሰብስክራይብ በማድረግ ሼር በማድረግ እና ኮሜንት በማድረግ ለጓደኞቻችሁ በማጋራት አብረን የእግዚአብሔርን ቃል ወደፊት እንድናስኬድ አደራላለሁ። ባለፈው ጊዜ ለማየት እንደሞከርነው በዚህ በ21ኛው ክፍለ ዘመን ብዙ አይነት ተግዳሮቶች በቤተክርስቲያን ላይ እንዳሉ ለማየት ሞክረናል። ስንጀምር ከአንደኛው ክፍለ ዘመን እስከ 21ኛው ክፍለ ዘመን ድረስ ያሉትን በየደረጃው የነበሩ ቤተክርስቲያን ተግዳሮቶችን ለማየት ጥረት አድርገናል። እያንዳንዱ ክፍለ ዘመን የየራሱ ስም ነበረው። 21ኛው ክፍለ ዘመን ግን የእብደት ዘመን ይባላል ብዬ ነግሬያችሁ ነበረ። የእብደት ዘመን ያሰኛቸው ብዙ ምክንያቶች አሉ። ከነዚህ መካከል ይሄ ሞራል ፌሌሪቲ፣ ስፒሪቹዋል ዲኬደንስ የሚባሉ ቤተክርስቲያን ውስጥ ያሉ የመንፈሳዊ ውድቀቶች እንዲሁም ዓለም አቀፋዊ የሞራል ውድቀቶች በዋናነት ይጠቀሳሉ። ምሳሌ ወንድ ከወንድ ጋር ሲጋባ፣ ሴት ከሴት ጋር ሲጋባ፣ ሰው ጾታውን ሲቀይር፣ ሰው ጾታዬን አላውቅም ገና ይለይልኛል ሲል፣ በኤልጂቢቲኪው አብሪቬሽን በመጠቀም ሌስቢያንስ፣ ጌይ፣ ባይሴክሹዋል፣ ትራንስጀንደር፣ ኩዌስችኒንግ የሚባሉ አይነት የጀንደር አይዲዮሎጂዎችንና የጾታ ክራይሶችን በመጠቀም ዓለም እየሄደችበት ያለችበት ነገር ወደ እብደት የሚያስኬድ ነው በሚል ጽንሰ ሐሳብ ላይ ነው። በዚህ ዘመን ያለንበትን ዘመን በቅጡ ካላወቅን አያያዙ ያስቸግረናል። ከምንም ነገር በላይ መጽሐፍ ቅዱሳችንን ስንመረምር መጽሐፍ ቅዱሳችን አንድ የሚነግረን ነገር አለ። በዳዊት ዘመን ዳዊት ከሳኦል ሸሽቶ ወደ ምድረ በዳ በኮበለለበት ዘመን፣ በጣም ኮንፊውዥን በተፈጠረበት ዘመን እስራኤል የሚገባውን ያደርግ ዘንድ የሚናገሩ 200 የሚሆኑ ዘመኑን የሚያውቁ የይሳኮር ልጆች ነበሩ ይለናል። እና እነዚህ ዘመኑን ያውቃሉ። በዘመኑ መካከል ዘመኑን የሚመጥን መልስ መስጠት እንዲቻል ህዝቡን ያስተምራሉ። የነገውን ነገር ፎርካስት ያደርጋሉ። ከእግዚአብሔር ጋራ ህዝቡ ህይወቱን አላይን እንዲያደርግ ያደርጉ ነበርና በሽተኛ ከበሽታው ጋር ተዛማጅነት ያሉትን ምልክቶች በደንብ ለይቶ ለባለሙያ ካልነገረ በስተቀር የመዳን ፕሮባቢሊቲው በጣም አናሳ ይሆናል ወይም ሊሞት ይችላል። ስለዚህ በሽታውን በራሱ ማወቅ ለበሽታው ለሚወሰደው እርምጃ አስፈላጊ ስለሚሆን ጠንቅቆ ማወቅ አስፈላጊ ይሆናል። ስለዚህ እኛም ዘመናችንን ጠንቅቀን ማወቅ ለዘመናችን ሊወሰዱ የሚገባቸውን ጥንቃቄዎችና ሊወሰዱ የሚገባቸውን እርምጃዎች ስለሚያመለክተን 21ኛውን ክፍለ ዘመን በቅጡ ማወቅ አለብን። በተለይ እንደ ክርስቲያኖች የእግዚአብሔር መንግስት ሊወርሱ በመንገድ ላይ እንዳሉ ሰዎች፣ የዘላለም ሕይወት እንደገባቸው ሰዎች በዚህ መንገድ ላይ ስንጓዝ ተግዳሮቶቻችንን ለይተን ማወቅ እጅግ በጣም አስፈላጊ ይሆናል። ስለዚህ ባለፈው ጊዜ ከዚህ ጋር ተዛማጅነት ባለው ጉዳይ ከ21ኛው ክፍለ ዘመን የትውልዱ ተግዳሮቶች መካከል የመጀመሪያው ኢግኖራንስ ነው፣ እግዚአብሔርን ያለማወቅ ተግዳሮት ነው ብለን በኢሳይያስ ምዕራፍ 1 ቁጥር 3 ላይ ቆመን እግዚአብሔር ለሕዝቡ ያለውን ቅሬታ ሲገልጽ በሬ ገዢውን ቤት ያውቃል፣ አህያም የጌታውን ጋጣ ያውቃል፣ ሕዝቤ ግን አላወቀኝም አላስተዋለም ሲል በሬና አህያ ያላቸው የእውቀት ስታንዳርድ በጣም ከፍ ብሎ የእግዚአብሔር ሕዝብ ያላቸው የእውቀት ስታንዳርድ ግን ዝቅ ሲል በጣም ይናገራልና ከዛ የተነሳ ነው በኢሳይያስ ላይ ሲናገር ከራስ ጀምሮ እስከ እግር ጥፍር ድረስ ሁሉ በቁስል የተመታ ነው፣ የማበሻ መድኃኒትም አልተገኘም ይላልና እግዚአብሔር ባልታወቀባቸው ጊዜያት ስብራቱ በጣም ከባድና ከፍ ያለ ይሆናል። በዚህ በአዲስ ኪዳን በሮሜ ምዕራፍ 1 ከ18 ጀምሮ እስከ 32 ጳውሎስ ሲናገር እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር ለማይረባ አእምሮ አሳልፎ እንደሰጣቸው፣ ወንድ ከወንድ ጋር ሴት ከሴት ጋር ለፍትወታቸው የማይገባውን ባህሪ ቀይረው እንደተቃጠሉ ይናገራልና ጨካኞች፣ ክሩዎች፣ እርቅን የማይሰሙ ትዕቢተኞች፣ ትምክህተኞች፣ አምላክን የሚሳደቡ እንደሆኑ በግልጽ ይናገራልና በሌላኛው የመጽሐፍ ቅዱስ ክፍል ስንመለከት በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምረን ስንመለከት የመጨረሻው ዘመን ክፉ ዘመን እንደሆነ ሰዎች ትዕቢተኞች፣ ትምክህተኞች፣ እርቅን የማይሰሙ ተሳዳቢዎች፣ በትዕቢት የተነፉ፣ አምላክን የሚጠሉ፣ ቤተሰቦቻቸውን የማይታዘዙ፣ የሚያንገላቱ፣ ፍቅር የሌላቸው፣ ቅድስና የሌላቸው፣ የራሳቸውን አስተማሪዎች የሚፈልጉትን ነገር ለመስማት የሚፈልጉ እንደሆኑ በደንብ ይናገራልና ጊዜውን በትክክል ማወቅ ለጊዜው መስጠት ያለብንን መልስ ስለሚያመለክተን የመጀመሪያው ችግር
ኢግኖራንስ ነው ብያቸው ነበረ። አሁን ሁለተኛው ችግር የዚህ የአንደኛው ክፍለ ዘመን የትውልዱ ተግዳሮት ከተባሉት መካከል ሁለተኛው ችግር የባልንጀራ ተጽዕኖ ነው። ፒር ፕሬዠር ነው። እያንዳንዱ ሰው ባለበት የእድሜ ክልል የራሱ ባልንጀራ አለው፣ የራሱ ጓደኛ አለው፣ የራሱ የሚመጥነው አብሮት የሚሆን አካል አለው። ነገር ግን ያንን አብሮት የሚሆነውን ሰው እኔ ለያስኩት እውነት ለያስኩት ለዘላለም ህይወት ጉዳይ እኔ ዋጋ ለሚሰጠው ነገር ከኔ ጋር ዋጋ ይሰጣል ወይ የሚለውን ነገር ግን ነጠላ አድርጎ ማየት በጣም አስፈላጊ ነው። አብሬው ያለሁት ሰው አብሬው የተወዳጀሁት ሰው እኔ ዋጋ ከሚሰጠው ነገር ጋራ ከኔ ጋራ እኩል ዋጋ ይሰጥልኛል ወይ? ከእውነተኛው መንገድ ያስወጣኛል ወይስ በእውነተኛው የህይወት ትራክ ላይ ይጠብቀኛል የሚለውን ለነጥሎ ማወቅ በጣም አስፈላጊ ነው። በመጽሐፍ ቅዱስ ላይ በጓደኛ ተጽዕኖ ወይም በባልንጀራ ተጽዕኖ ምክንያት ህይወታቸው የተጎዳ ህይወታቸው መጎዳት ብቻ ሳይሆን ራሳቸውን ሌሎችንም የጉዱ ሰዎችን ስንመለከት የመጀመሪያዋ አንዲት ሴት የያዕቆብ ልጅ ዲና ትባላለች። እቺ ዲና የምትባለው ልጅ በዛ በዘመናቸው በነበሩት ሰዎች የሚዲያም ሰዎችን የዓለም ሰዎችን ለማየት ወጣች ይለናል መጽሐፍ ቅዱስ። እንደ ወጣች ግን እንደተደፈረች ከዛ የተነሳ በያዕቆብ ልጆችና በእነዚያ ሰዎች መካከል ታላቅ ጥል እንደሆነ የእግዚአብሔር ቁጣ እስኪፈስ ድረስ የሚያደርስ ነገር በዛ ዘመን እንደሆነ ይናገራል። ሌላኛው በጣም አስፈላጊው ሰው ግን የሰለሞን ልጅ ነው። በአንደኛ ዜና ምዕራፍ 12 ላይ ስንመለከት ሰለሞን ከሞተ በኋላ የሰለሞን ልጅ ሮብዓም ወደ ንግስና መጣ። እስራኤላውያን ወደ ሮብዓም መጡና አባቴ ሰለሞን ቀንበሬን አክብዶብን ነበረ፣ አንተ ደግሞ አቅልልን ብለው ጥያቄ እንደጠየቁት እንመለከታለን። እሱም እንደዚህ ያላቸው ይላል፣ ከ3 ቀን በኋላ ወደ እኔ ተመልሳችሁ ኑ፣ እኔም ደግሞ ልታደርጉ የሚገባችሁን ነገር እነግራችኋለሁ ብሎ ለህዝቡ ነገራቸው እና ህዝቡም እስከ 3ኛው ቀን ወደ ቤታቸው ተመለሱ። በ3ኛው ቀን ተመልሰው እስኪመጡ ድረስ ከሰለሞን ጋራ ከጠቢበኛው ሰለሞን ከአባታቸው ጋራ የነበሩትን አማካሪዎችን አማከራቸው። ህዝቡ ያንተን መንግስት አቅልልን፣ ቀንበር አቅልልን፣ ላንተ እንገዛላለን ብለውኛል። ስለዚህ እናንተ አዋቂዎች ናችሁ፣ የሰለሞን የአባቴ አማካሪዎች ናችሁ፣ ምን ትሉኛላችሁ ብሎ ጠየቃቸው እና እነሱም እንደዚህ ብለው ነገሩት። ለህዝቡ የጠየቁን መልስ እሺ በላቸው፣ በዛው ልክ እነሱ ደግሞ ይገዙልሃል። ፕሪንሲፕሉ እንደዚህ ነው። በእኛ በእግዚአብሔር አሰራር ስንመለከት ንጉሥ ለህዝቡ ተገዢ መሆን አለበት፣ ህዝቡ ደግሞ ያን ጊዜ ይገዛልሃል ብለው መከሩት ይለናል። እሱ ግን መልሶ ታላላቅ ሽማግሌዎች፣ እነዚህ በማማከር የሚታወቁ ሰዎች የመከሩትን ምክር ትቶ አብሮ ያደጉትን ብላቴኖቹን እንዲሁ ተመሳሳይ ጥያቄ ጠየቃቸው ይለናል። ምን አላቸው? እነዚህ ታላላቆቹ የአባቴ የሰለሞን አማካሪዎች ህዝቡ ለጠየቀው ጥያቄ ተገዛላቸው፣ እሺ በላቸው፣ እነሱም መልሰው ይገዝልሃል አሉኝ። እናንተ ደግሞ ምን ትሉኛላችሁ ብሎ ጠየቃቸው። እነሱ ግን እንዲህ ብለው መከሩት፣ ልክ አይደለም፣ ህዝቡ ወዶ አይደለም የሚገዛው። ህዝቡ እንደመጣ እንዲህ በላቸው፣ የኔ ትንሿ ጣቴ ከአባቴ ወገብ ትወፍራለች። አባቴ በአለንጋ ነው የገረፋችሁ፣ እኔ ግን በግንጥ ገርፋችኋለሁ። አባቴ ቀንበሬን አከበደባችሁ፣ እኔ ግን ደብል አደርጋለሁ፣ እጥፍ አከብድባችኋለሁ አላቸው። ከዚያ በኋላ ህዝቡ ከዳዊት ቤት ምን አለን? እስራኤል ሆይ ወደ የድንኳኖቼ ተመለስ ብለው የዳዊትን ቤት ጥለው 10 ነገድ እንደተለዩና ሰማሪያ የምትባል ከተማ መስርተው በሰሜን በኩል ሌላ የራሳቸው መንግስት እንደመሰረቱ የራሳቸው ንጉስ እንደሾሙ፣ በታች በኩል ያሉት ይሁዳና ጥቂት ነገድ ግን ከሱ ጋር 2 ነገድ ብቻ ቀርተው በነዛ ላይ እንደነገሰ መጽሐፍ ቅዱስ ይናገራል። የባልንጀራ ተጽዕኖ ሀገርን እንደከፈለ ነው የምንመለከተው። ሀገርን ጭምር የመክፈል አንድ የነበሩትን የእስራኤል ልጆች ከአንድ አባት የተወለዱትን አንድ ክዳን ያላቸውን አንድ አምላክ ያላቸውን አንድ ቤተ መቅደስ ያላቸውን አንድ ታቦት ያላቸውን አንድ ሕግ ያላቸውን አንድ ንጉስ የነበራቸውን የባልንጀራ ተጽዕኖ ለ2 እንደከፈለ በደንብ እንረዳለን። ባልንጀራ በጣም ፓወር አለው። አንድን ሰው ከእውነት ለማስወጣትም በእውነት ውስጥ ለማቆየትም ትልቅ ፖቴንሻል አለው።
ትልቅ ፖቴንሻል አለው። ሀገርን የመክፈል የማበጣበጥ ትልቅ ፖቴንሻል አለው። በዘመናችን ያለው ትውልድ አብዛኛውን ጊዜ አንዳንዱን ነገር የሚያማክረው ባልንጀራውን ነው። አንዳንዱ ግን በባልንጀራ ምክር አይመለስም። የወጣት ጥያቄ አይመለስም። ጥቂት የሚመለሱ ይኖራሉ። የሚመለሱ አንዳንድ ነገሮች ሊኖሩ ይችላሉ። ግን ያላለፈበትን ህይወት ሰው መናገር ስለማይችል፣ ያላለፈበትን ህይወት ሰው ስለማያውቀው ሰከን ያለ ነገር ይፈልጋሉ። ሰከን ባለ ብስለት የሚጠየቁ አሉ። ጋብቻን ለምሳሌ እጮኛን መምረጥ፣ ጓደኛን ማማከር ይችል ይሆናል። ጋብቻን ለመመስረት ግን ያገባ ሰው ያስፈልጋል። ስለ ጋብቻ የሚያውቅ ሰው ያስፈልጋል። የ9ኛ ክፍል ተማሪ 9ኛን ክፍል አሳይመንት ማሰራት ይችል ይሆናል። ማስጠናት ሊችል ይችላል። አንዳንድ መንገድ ሊያሳይ ይችላል። ጀነራል ኖሌጅ መስጠት ግን አይቻልም። 9ኛን ክፍል ለማስተማር ያንን የሚመጥን ዕውቀት ለማምጣት ዩኒቨርሲቲ ጆይን ማድረግ አለበት። ኤክስፒሪየንሱ ያስፈልጋል። ግራና ቀኙ ያስፈልጋል። ከበድ ያሉ ጥያቄዎችን የመመለስ ያስፈልጋል። ፔዳጎጂ መማር ያስፈልጋል። የመማር የማስተማር ፕሮሰሶችን ሊያውቅ ይገባል። ምራቁን የዋጠ መሆን አለበት እንጂ 9ኛ ክፍል ያለው ሰው የ9ኛን ክፍል ተማሪ ማስተማር አይችልም። እንዲሁ ወጣት ስለ ጋብቻ ቢያስፈልግ፣ ስለ ጦርነት መሳተፍ ቢያስፈልግ ከሱ የተሻለ በዛ ህይወት ያለፈ ሰው ያስፈልጋል። በዘመናችን ያለው አብዛኛው ወጣት ጦርነትን ጓደኛውን አማክሮ፣ ጋብቻን ጓደኛውን አማክሮ፣ የስራ ፕሮፌሽንን ባልንጀራውን አማክሮ ብቻ በህይወቱ ዘመን ዘላቂነት ያላቸውን ለየት ያለ አሻራን የሚያመጡትን ወደኋላ መመለስ የማይቻለውን ነገር ከባልንጀራው ጋር ተማክረው ያደርጋልና ይሄ ወደ ትልቅ አደጋ ይወስዳል። አብዛኛውን ጊዜ የባልንጀራ ተጽዕኖ በጣም ከባድ ነው። በአዲስ ኪዳን እንኳን ብንመለከት በሉቃስ ወንጌል ምዕራፍ 15 ላይ ስትመለከቱ ያ የጠፋው ልጅ ከአባቱ ቤት ያለ ጊዜ፣ ያለ እድሜው፣ ያለ ሰዓቱ ሀብትን ይዞ ለመሄድ ሲነሳ እንዲሁ አንድ ቀን በአንድ ጀንበር በውስጡ ብቅ ብሎት የተነሳ ጉዳይ አይደለም። ጓደኞች ነበሩት። እንዲህ አይነት ህይወት ብትኖር ምን አለ? በራሴ ጊዜ በራሴ እድሜ ሁሌ አትኖር፣ 1000 ዓመት አትኖር። ይችን ነገር ባለህ ነገር ብትደሰት ለመቼ ነው? የአባት ሀብት ለመቼ ነው እያሉ የሚያማክሩት አይጠፉም። ያ በውስጡ ሲያድር ያለ ጊዜው አባቱን አባቴ ሆይ ከድርሻዬ የሚደርሰኝን ስጠኝና የሚፈልገው ላደርግበት አለ። አባቱም በምርጫ ስለሚያምን፣ በፈቃዱ ስለሚያምን፣ የእግዚአብሔር ምሳሌ ስለነበረ፣ ጌታ ኢየሱስ ክርስቶስ በምሳሌ ስለተናገረ ለምርጫው አሳልፎ ሰጠው። ወደ ምርጫው ሳያመጣው ግን ሳይመክረው አልቀረም። ልጄ ወይ እድሜ አልደረሰም፣ ልጄ ወይ ይህንን ሀብት በዚህ እድሜ ማኔጅ ማድረግ አትችልም፣ ልጄ ወይ ከኔ ብብት ከራቅ እውቀት ብዙ መልካም ሊሆን አይችልም፣ ስለዚህ ብትተው ይሻላል የሚል በአባታዊ ምክር ሳይመክረው አልቀረም ብለን ተስፋ እናደርጋለን። ግን እምቢ ካለ አባቱ የድርሻውን አካፈለው። ከዛ ሄዶ ይላል መጽሐፍ ቅዱስ የተመኘው ከተመኛቸው ጋራ አጠፋ። ጓደኞች ነበሩት፣ የሚፈልገውን የሚያስደርጉት ነበሩት። አብሮ የሚበሉ፣ አብሮ የሚጨፍሩ፣ አብሮ የሚጠጡ፣ አብሮ የሚቅቡ፣ አብሮ ኢንደልጀንሲስ ከሴት ጋራ የሚኖሩ፣ ባለው ነገር የሚዝናኑ አብሮት በጣም ብዙ ነበሩ። የሚፈለገው ንብረት የተካፈለው ንብረት ካለቀ በኋላ ግን መወጣት ለማይችል ረሃብና መከራ እንደተዳረገ መጽሐፍ ቅዱሳችን በደንብ ይነግረናል። ማኔጅ ማድረግ የማንችለውን፣ መቆጣጠር የማንችለውን፣ ከነገያችን ጋር ሊያኖረን የማይችለውን ነገር በጊዜው መረከብ እጅግ በጣም አደጋ ነው። በረከትም እንኳን ቢሆን፣ መልካም ነገርም እንኳን ቢሆን ማስተዳደር የማንችል ከሆነ፣ ነገያችን ላይ ተጽዕኖ እንደሚያሳድድ አድርገን መስራት የማንችል ከሆነ፣ በጎ ተጽዕኖ እንዲያመጣ አድርገን መስራት የማንችል ከሆነ እጅግ በጣም አደገኛ ነው። ይሄ ሰው ጓደኞቹ በጣም አበላሹት። ጓደኞቹ ለስቃይ አሳልፈው ሰጡት። ጓደኞቹ ለማይሆን ነገር አሳልፈው ሰጡትና የጓደኛ ተጽዕኖ፣ የባልንጀራ ተጽዕኖ በዚህም ሰው ህይወት ላይ አደገኛን ነገር እንዳመጣ እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ጳውሎስ ሲናገር ክፉ ባልንጀርነት መልካሙን አመል ያጠፋልና ባልንጀሮቻችሁን በደንብ እወቁ ከማን ጋር እንደምትኖሩ ይለናል። ባልንጀራ
በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደምትመለከቱት የአንደኛ ቆሮንቶስ ምዕራፍ 15 የሪዘረክሽን ቻፕተር ነው፣ የትንሣኤ ቻፕተር ነው። በዚያን ዘመን የነበሩት ግሪኮች ምን ይላሉ? ትንሣኤ ሙታን የለም፣ ሰው ከሙታን አይነሳም፣ ከሞት በኋላ ትንሣኤ የለም ይላሉ። ለምንድን ነው የለም የሚሉት? ለምሳሌ የሚያምኑበት ነገር ምንድነው? በሳይንስም ስለሚያምኑ አንድ ሰው ይሞታል፣ ከዛ በኋላ ከምድር ጋራ ከአፈር ጋራ ይቀላቀላል። በዲኮምፖዘርስ ምክንያት ከአፈር ጋራ ይቀላቀላል። ከዛ በኋላ ወደ ማዳበሪያነት ይለወጣል። እዛ ላይ ሙዝ ሊተከል ይችላል። ሙዙ ከበቀለ በኋላ አባት ቢሞት፣ ለምሳሌ አባት ይሞታል፣ ከአፈር ጋራ ይበሰብሳል። ቦታ ላይ ሙዝ ሊተከል ይችላል። ሙዝ ይበቅላል። ሙዙን ደግሞ ልጁ ሊበላው ይችላል። ከዛ በኋላ እንደገና ልጁ ደግሞ ይሞታል። ልጁ በቦታው ይበሰብሳል። አፕል ሊተከልበት ይችላል። ልጁ በአፕል ውስጥ አለ፣ አባት በሙዝ ውስጥ አለ። እንዲህ ያለ ትውልድ በትውልድ ውስጥ ስላለ ማን ከማን ውስጥ ይነሳል በመጨረሻው በትንሣኤው ቀን ይላሉ። ስለዚህ ጳውሎስ ምን አለ? አንተ ሰው አንተ ራስህ የዘራኸው እኮ አይደለም የሚበቅለው፣ በስብሶ ወደ አፈር የሚቀየር አካል እንዳለ ሁሉ እንደገና ደግሞ በዛ በሚበሰብሰው ውስጥ እንደገና ሌላ አካል ለብሶ ሌላ ፍሬ ለማፍራት የሚወጣም የሚነሳም እንዳለ እንዲሁ ስንሞት የትንሣኤ አካል አለ፣ በስብሶ ከአፈር ጋር የሚቀላቀል አካልም አለ። ስለዚህ ክፉ ባልንጀርነት መልካሙን አመል ስለሚያጠፋ ተለዩ ይላል። ምንድነው መልካሙ አመል? መልካሙ አመል ክርስቶስ ከሙታን ተነስቷል የሚል ነው። መልካሙ አመል ኢየሱስ ክርስቶስ ተመልሶ ይመጣል የሚል ነው። መልካም አመል ምንድነው? እግዚአብሔር በክርስቶስ ከሙታን ስላስነሳን አሮጌው ሰዋችንን አሳልፎ አዲስ መልክና አዲስ ሕይወትን ስለሰጠን አሮጌውን ሰው አስወግደን በአዲሱ ሰው እንኑር የሚል ነው መልካሙ አመል። ስለዚህ ክፉ ባልንጀርነት ምን ያደርጋል? ይህንን መልካሙን አመል ከሰው ውስጥ ያወጣል። እግዚአብሔር ፒላር የተባሉ እውነተኛ ምሰሶች የተባሉ ሰው ሊኖርበት የሚችልባቸውን የሚገባቸውን ነገሮች መጽሐፍ ቅዱስ ያስተማረውን ነገር ከሰው ውስጥ ያወጣል። ዋዳዳምን ያ ምን ማለት ነው? ለምሳሌ ኢየሱስ ክርስቶስ ብቸኛ ከእግዚአብሔር አብ የተላከ ከድንግል ማርያም የተወለደ ለሰው ልጆች ሁሉ በመስቀል ላይ ደሙን ያፈሰሰ የሞተ በሶስተኛው ቀን ከሙታን የተነሳ በአብ ቀኝ አድርጎ በአብ ቀኝ ያለ ዳግመኛ ተመልሶ የሚመጣ የሚለው መልካሙ አመል ማንም ሰው እውነተኛና መንፈሳዊ አመል ሊኖረው ይገባል ብሎ መጽሐፍ ቅዱስ የሚናገረው ነው። ስለዚህ እግዚአብሔር ይህን ሁሉ ስላደረገ እንደ ክርስቲያናዊ ባህሪ ሊኖረን ያስፈልጋል ነው መልካሙ አመል። ምንድነው እሱ? ቅድስና። ምንድነው እሱ? ፌሎሺፕ፣ እውነተኛ የቅዱሳን ህብረት። ምንድነው ሌላኛው? እግዚአብሔርን ማምለክ፣ የበላይ የሆነ የዘላለም የሆነ አምልኮ የሚገባው መንፈስ የሆነ ሁል ጊዜ በእውነትና በመንፈስ ሊመለክ የሚገባው አምላክ። ጳውሎስ የዘረዘራቸው መልካሙን አመል ያጠፋል ያላቸው እነዚህ ናቸው። ይሄ እንግዲህ የባልንጀራ ተጽዕኖ ነው። ዛሬ ወገኖቼ ብዙ ወጣቶች በጓደኞቻቸው፣ ማንኛውም ሰው በጓደኛው ይታለላል። የወጣቱ ተጋላጭነት ከፍ ያለ ስለሆነ ነው። ብዙ ወጣቶች መጠጥን የሚለምዱት ከባልንጀራ ነው። ሲጋራ ማጨስን የሚለምዱት ከጓደኛቸው ነው። ጫት መቃሚን የሚለምዱት ከጓደኛቸው ነው። ምንዝርናን የሚለምዱት ከጓደኛቸው ነው። ሌሎች የመዝናኛ ነገሮች የሚባሉ የሚያልፉትን ነገሮች የሚለምዱት ከጓደኞቻቸው ነው። ሱሶችን የሚለምዱት ከጓደኞቻቸው ነው። ስለዚህ ጓደኛ መልካሙን አመል ያጠፋል። ዛሬ አብሬው ያለሁት ጓደኛዬ እያጠፋኝ ነው እያለማኝ ነው? በመንፈሳዊ ነገር እያሳደገኝ ነው ወይስ ከመንፈሳዊ ነገር እያወጣኝ ነው? በህይወቴ ላይ እኔ ዋጋ ለሚሰጣቸው ነገሮች ከኔ እኩል ዋጋ ይሰጥልኛል የሚለውን ጥያቄ በአግባቡ መጠየቅ አለብን። ጓደኛ በጣም ጥሩ ነው። እኛ ከሰው ለመለየት አልተፈጠርንም። እግዚአብሔር ከሰዎች ተለዩ አላለንም፣ ከዓለም ተለዩም አላለንም። ከዓለማዊነት ተለዩ ነው ያለን። በዓለም ነው የምንኖረው፣ ከሰው ሁሉ ጋር ነው የምንኖረው። ዋጋችንን ግን ሊያሳጡን አይገባም። እኛ ዋጋ ለምንሰጣቸው ነገሮች ያንን ዋጋ የምንሰጠውን ነገር ቫልዩ የምንለውን ነገር ለምሳሌ ምንድነው የክርስትና ቫልዩ ካላችሁን፣ የክርስትና ቫልዩ የመጀመሪያው ኢየሱስ ክርስቶስ ያድናል የሚል ነው። ጽድቅ የሚገኘው የእግዚአብሔር መንግስት የሚገኘው በክርስቶስ በማመን ብቻ ነው የሚለው እኛ ዋጋ የምንሰጠው ጉዳይ ነው።
ዋጋ የምንሰጠው ጉዳይ ነው። የዘላለም ሕይወት ዋጋ የምንሰጠው ጉዳይ ነው። ቅድስና ዋጋ የምንሰጠው ጉዳይ ነው። የዘላለም ሕይወት ዋጋ የምንሰጠው ጉዳይ ነው። የቅዱሳን ህብረት ፌሎሺፕ ዋጋ የምንሰጠው ጉዳይ ነው። በቤተ ክርስቲያን ማምለክ፣ አንድ ላይ ሆኖ ክርስቶስን ማክበር ዋጋ የሚሰጠው ጉዳይ ነው። ከዚህ በተቃራኒ የሚያስከደን ባልንጀራ ካለ ግን ቆም ብሎ ማየት በጣም አስፈላጊ ነው። መጽሐፍ ቅዱስ ከማይመስላችሁ ከዘላለሙ ነገራችሁ ጋር አብሮ የማይሄዱት ከነሱ ተለዩ ብሎ በግልጽ ይናገራል። ለቆሮንቶስ ሰዎችን ጳውሎስ ሲናገር ጣዖት ከክርስቶስ ጋር ያላመነው ካመነው ጋር ምን ህብረት አለው? እናንተ ዋጋ ከምትሰጧቸው ነገሮች ጋር ህብረት የሌላቸውን ነገሮች አስወግዱ ወይም ተለዩ ብሎ ይናገራልና ሰዎችን ለማዳን እንቅረብ፣ ክርስቶስን ለመመስከር እንቅረብ፣ የእግዚአብሔርን መንግስት ለመመስከር እንቅረብ፣ ጨው በመሆን እንቅረብ፣ ብርሃን በመሆን እንቅረብ፣ ወደ ራሳችን ለመቀየር እንቅረብ እንጂ በእነሱ ለመቀየር አንቅረብ። የባልንጀራ ተጽዕኖ በጣም ከባድ ነው። አስምሬ እንደገና በፍቅርም ነግራችሁ ጓደኛችሁ ማን ነው? ጓደኛችሁ ማን ነው? ወደ እውነት ያሳድጋችኋል ወይስ ከእውነት ያወጣችኋል? ማለት ወደ ክርስቶስ ያሳድጋችኋል ወይስ ከእውነተኛው የክርስቶስ መንገድ ያሳንሳችኋል የሚለው በትኩረት መታየት ያለበት ጉዳይ ነው። ስለዚህ አስቀድሜ እንደነገርኳችሁ በሌላ ቪዲዮ እስኪመለስ ድረስ የኛውን ቪዲዮ ሼር በማድረግ ሰብስክራይብ በማድረግ በሚያስፈልገው ነገር ሁሉ ከጎኔ ሆናችሁ እውነትን አብረን ወደፊት እንድናስቀድላለው። እግዚአብሔር ይባርካችሁ። ዘመናችሁ ሁሉ የሚመጥኗችሁ፣ ወደፊት እልፍ የሚያደርጓችሁ፣ በነገር ሁሉ ወደ ክርስቶስ የሚያሳድጓችሁን ባልንጀሮች እግዚአብሔር ሰዎችን ይስጣችሁ። ለዚህ ሁሉ እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። በሚቀጥለው እስክንገናኝ ድረስ ሰላም።